የአብስራ ላይ በላሰፋ ደምስ የዳኘው ደስታ ገብርኤል ስሜ ላይበላ ሰፋ ይባላል። የኪሩቤልና የአብስራ ወላጅ ነኝ የመጣሁት። ቤት ውስጥ በስነ ምግባር ሲታይ ይህ አይደረግም እያለ አይደለም ለራሱ እኔን ሁሉ እስከ ማስደንገጥ ደርሷል። ነው ተመናገር እኔ አሁን የሆነ ስህተት እንኳን ሰራ እንደዛ አይባልም። ስለዚህ እንደውም አሁን እኔን አስተምረ እኔን እያስደነገጠ እየመከረኝ ነው። ከሱም ጠብቀው ነገር አለ። ታማገራችን የእውነተኛ መስመር መረማመጃችን የኛ አብሮነታችን ቆራጥ ዓለማችን የኛ አብሮነታችን መከባበራችን። እዚህ በመማራቸው የተለያየ ነገሮችን አውቀዋል። በተረት በምሳሌ አድርገው የተሻለ ከአንደኛ ክፍል ከሚመጥናቸው በላይ በእውቀት ስናየው ምንም አይተኬ ሚና ነው ያላቸው። በጣም ሄዷል። ኪሩቤልን ብንወስድ አሁን ሁለተኛ ክፍል የሚመጥን ደርሷል። እዚህ ከጀ ተመረው ትምህርት ሌላ የትም ተምሮ አይደለም አውራምባ ነው የመጣው የተማረው። እዚህ በመማሩ ምንም ነገር የለም። አራቱም የትምህርት አይነቶች ችሎ ከአጠቃላይ ከአንደኛ ክፍል በላይ እስከ መድረስ ደርሷል። ይሄ ማለት እዚህ ጋር ያገኘው ጥቅም ነው። አማርኛ፣ እንግሊዝ፣ ስነ ስዕል፣ ስነ ምግባር። ሁለተኛ ከመዋልም አንፃር ከጧት 2 ሰዓት እስከ 11 ሰዓት ባለው አጋጣሚ ከምንም ነገር ሳይነካካ እዚሁ በትምህርት ዓለም ውስጥ መቀመጡ ለኔ እጅግ በጣም ጥቅም ያለው የማይተካ ነገር ነው። በገንዘብ የማይተመን ጠቀሜታ አለው። ስለዚህ ምንም አይነት ጥያቄ የለውም። ጥቅሙ እጅግ በጣም የላቀ ነው። እጃችሁን አውጡ እየሰራን እናመርታለን። ዘሮችን ይለመልማል። በዚህ ዓመት 2 ዓመት ኪሩቤልን በማስተማር ደስተኛ ሆኛለሁ። አሁን በድጋሚ ደግሞ የአብስራንም ከዛው ጥቅም አንፃር አይቼ ወደዚሁ ነው እያስገባዋትም እየመጣችም ያለ አሁንም የተሻለ ለውጥ እያመጣች ነው። ኪሩቤል ቢታይ ማንም ሰው የሚመሰክርለት ነው። በስነ ምግባሩ የተሻለ ነው። ለሌሎችም አርአያ ነው እንደ ኪሩቤል የሚባለው። ይሄ እንግዲህ ከየትም የመጣ አይደለም። ስነ ምግባር ለትምህርቱም የላቀ ሚና የተጫወተው ስነ ምግባር መስተካከሉ ነው እና አሁንም ባዘዝኩት ነው የሚውለው። አይደለም እሱን እኔን ይመራኛል ማለት በእንትን ላይ ስተት እንኳን ብሳሳት እንደዚህ ይባላል እንደ ያለ አሁን ስጠያቂ እየሆነ የመጣበት አጋጣሚ ስለሆነ በስነ ምግባር እጅግ የላቀ ሚና አለው ብዬ አስባለሁ። ከትምህርት ቤት ያገኛቸውን ነገሮች ሙሉ በሙሉ እነዚህ መጥፎና መልካም እያለ ማታ ሲናገር እነሱን ለተግባራዊ እያዋላቸው ነው። ጥሩ ነው። ለሕፃኗም አርአያ የሆነው እሱ ነው። እንግዲህ የእሱ መልካም ስነ ምግባር ለአብስራም ወርዷል ብዬ አስባለሁ። እንደ አውራምባ ለልጆች ከየትኛውም ቦታ ላይ አይቻለሁ። በጣም የላቀ ምቾት ያለው ከዚህ ቦታ ላለመንቀሳቀስ ማንኛውም ሰው ፍላጎቱ ልጅ ያለው ሰው ማንኛውም ሰው አውራምባ ያስተማረ ሁሉም የሚቀናበት ቦታ ነው አውራምባ ላይ። ስለዚህ ልጆችን ልጅ አውራምባ ላይ በማስተማር ደስተኛ ነኝ። አሪፍ ነው። ለልጆች ያለው ስነ ምግባር ቀጣይ የሚያለው ነገር ከዚሁ ይቀጥል ነው። ምንም አስተያየት መስጠት አልፈልግም። ምክንያቱም የትኛውም ቦታ ማንም ያስተምራል፣ የትኛውም ቦታ ሰው ወላጅ ያስተምራል። ግን የተሻለ ጥቅም አግኝቼበት ስላስተማርኩ እኔ ነገም ዛሬም ቢሆን በልጆች ስነ ምግባር ጉዳይ በዚህ ስነ ምግባር ቢቀጥሉ አይደለም ለልጆቹ ለኔም ይበጃል፣ ለነገ አገር ተረካቢ ይሆናል ብዬ አስባለሁ። ስለዚህ ጥሩ ነው፣ ይቀጥል ነው።